በድምጹ ጨዋታው ያልቃል። ሲገባ ካለ ጨዋታው አለቀ በቃ። ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ እኛ በነገራችን ላይ ማርሻል አርት ጥርሳችን የነቀልንበት፣ አገጫችን የተሰበረበት፣ ጥርስ ያራገፍንበት፣ ጭንቅላት ያዞርንበት፣ እግር የሰበርንበት ሴዶ ፓወር አይደለም ሚሳኤል በለው ሚሳኤል የደረሰበት ነው የሚያውቀው። ደርሶብኛል ፋሚሊ መድኃኒዓለምን ነው የምልህ ዘሩ ነው የሚያስቀምጠው ሴዶ። እናንተስ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከጆኒና ከሴዶ ማርሻል ማን ያሸንፍ ይመስላል? እንደዚህ አይነት ጥያቄ ባይጠይቅ በጣም ደስ የሚለኝ አሳየን ስለ ላይክ ጆኒ ስንት ዓመት የሰራበት የለፋበት ነገር ላይክ ከመሬት ተነስቶ ማንም ምን ይችላል ጉልበት አይደለም ይሄ ነገር ሳይንስ እንደሆነ ደግሞ መሰከር ኢቭን ደግሞ አሁን ላይክ መማር አለባቸው ስላለ ጉልበት ሰብራለሁ ብለን እንጠብቀዋለን። እስኪ የጆኒ ፋን ስለዚህ ጆኒ ያሸንፋል ባግባቡ። እናንተስ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት ንቃተ ህሊና ከመጀመሪያው ራውንድ ካለፈ እዚሁ ጋምቤላ ሆቴል ለ10 ሰው ጋብዛለሁ ብዬ ነበር። ንቃተ ህሊና ከመጀመሪያው ራውንድ ካለፈ ለ10 ሰዎች እዚህ ጋምቤላ ሆቴል ይሄንን ሚል ጋብዛችኋለሁ። በአሁኑ ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ለ40 ሰው ጋምቤላ ሆቴል ይሄን የምትመለከቱትን ምርጥ ምግብ ትጋበዛላችሁ። and more ሴዶ ፓወር አይደለም ሚሳኤል በለው ሚሳኤል ፋሚሊ ይሄን ፋይት ማለት ነው። ሴዶ የሰፈራችን ንጉስ ሴዶ ማርሻል አርት ካልወዘወዘው ምን አለ በሉኝ። መድኃኒዓለምን ካልወዘወዘው ምን አለ በሉኝ። በትንሽ ማይክሮ ሰከንድ ነው ጸጥ የሚያደርገው ይልጅ ሴዶ ማለት ነው። የደረሰበት ነው የሚያውቀው። ደርሶብኛል ፋሚሊ መድኃኒዓለምን ነው የምልህ ዘሩ ነው የሚያስቀምጠው ሴዶ። የሴዶ ፓወር አይደለም ሚሳኤል በለው ሚሳኤል። እኔም አንድ ቃል እገባልሃለሁ። ቀን ይወሰን ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል ፈሪ። እንቁራሪት ደግሞ ያው አመላቸው ነው። የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮች ነው ልትጠቀም ያሰብከው? እኔ ራሱን ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብዬ እንዳትረሳው 3 ሰከንድ ነው ምሰጠ። አሁን ሴዶ እንደ ቀልድም ብሎ ይሁን ሳያስበውም ይሁን ራሱን እዚህ ውስጥ ከቷል። አሁን ደግሞ እኛም ተገደን ከሱ ጋር ያገር ጉዳይ ተብሎ ገብቷል። ሰናይስ ፕሮሞሽን። ሴዶ መልሶ የማይማታ ሰው ሲመታ ብቻ ነው እስከዛሬ ታይቶ የሚታወቀው። በቴኳንዶ ራሱ ፋይት ሲያደርግ ነው አይቼው አላውቅም። ምንም ቪዲዮ አይቼ አላውቅም። so nobody really knows because አንተ ፓድ ስትመታ ሳኮ ስትመታ you look really good ማንም ሰው ማመር ይችላል ያን ሲሰራ። ግን መልሶ የሚሰነዝርና መልሶ የሚማታ ሰው እንዴት ነው ከስንዘራ ጋር ሪአክት የምታደርገው? ተጨፈናለህ፣ ተመተህ ታውቃለህ? ፓወር ያለው ሰው መጥቶ ያውቃል? የፋይት ካምፕስ ገብተህ ዌት ከታርገት ታውቃለህ? የዎል ሬስሊንግ ታውቃለህ? ደብል ሌግ ቴክ ዳውን ቢመጣብህ እንዴት ነው ካውንተር የምታደርገው? ሴዶ ኢትዮጵያ ውስጥ እንደሚታወቀው ኢንተርቴይነር ነው። ሰዎች ወደድከውም ጠላኸውም የሱን ቪዲዮ ሳትስቅበት ኮሜንት ሳታረግ ብዙ ሰው አያልፍም። እና ለአብዛኛው ሰው ግን የፋይቲንግ ዓለም ውስጥ የሌለበት ሰው እንደ ትክክለኛ ማርሻል አርቲስት አድርጎ ነው የሚቆጥሩት። ለምን ሰው ሲመታ ያዩታል። አዎ ከስፖርታዊ ጨዋነት ጋር አያይዘን ካነሳን ያለፈው ውድድር ላይ ስፖርታዊ ጨዋነት ላይ ብዙ መነጋገሪያ ነበረ። አንተ ብትሸነፍ እሱን አይነት ስፖርታዊ ጨዋነት ይኖረኛል ብለህ ታስባለህ? አሁን ባላችሁ ግድ ነው ውድድር አንፃር ግድ ነው። እኔ ደግሞ አፍስሼ ጠርጌ ምናምን ያው ኖካውት ያደርጋል ጠርጌ ምናምን እኔ እንደዛ ነው ማድረገው። እኔ ብትሸነፍም አልሸነፍም ማለት ከየት መጥቶ ነው? የመሸነፍ መንፈስ የለኝም እኔ እንደው መንፈሴ የማሸነፍ እንጂ የመሸነፍ መንፈስ የለኝም። ግን ይሄ ልጅ ደሙን አፍስሼው ኖካውት ይወጣል። ያው ምናልባት ኮማ ውስጥም ለ1 ሰዓት ለ2 ሰዓት ሊገባ ወይም ለ1 አመትም ሊገባ ይችላል። እኔ አያገባኝም፣ አይመለከተኝም። ገብቶሻል? ኮማ ውስጥ ለ1 አመት ለ2 አመት ለ3 አመት ሊገባ ያው ፈርሞ ስለሚገባ እሱ አይመለከተኝም። ግን እዛ ይሄን አክል ጊዜ ሲቆይ ራሱ እንከባከባለሁ እየሄድኩ ውጊያ ላይ ውጊያ ነው በቃ። ይሄ ከየትኛው ውጊያ በላይ ሚንስ አሁን በጦርነት በመሳሪያ ምናምን የምትዋጋው እሱ ቀላል ነው። ግን ዋን ቱ ዋን ኬጁስ መግባት ትልቁ ጦርነት ትልቁ ስፔሻሊ ደግሞ በዚህ ጦርነት ደግሞ ሚክስድ ማርሻል አርት ይሄ የድብልቅ ማርሻል አርት ውድድር የባሰ ነው ማለት ነው። ከባድ አደጋ ያለው
በሙሉ አካልሽ መማታት ትችያለሽ። ገብቶሻል? በጉልበትሽ፣ በክርንሽ፣ በፊስት አለ፣ በቡጤ አለ፣ በእግር በሺን አለ፣ ማነቅ አለ፣ መቆለፍ አለ፣ ተሸክሞ መጣል አለ። መሬት ላይ ወድቆ እንደፈለግሽ እንደባ መቀጥቀጥ ትችያለሽ። ብቻ ማይፈለጉ አሁን ለምሳሌ አይንሽን ዝም ብሎ በጣት ምናምን መምታት ፋውል ሊሆን ይችላል። ገብቶሻል? ስፓይናል ኮርድ ከጀርባ ምናምን ሙሉ አይቻልም። ግን እንደዚህ ትንሽ ከጆሮ ጀምሮ ግን መብቱ ነው። ጭንቅላት መሀል ጭንቅላት እንዲያወቀ መቀጥቀጥ አይችልም። ስለዚህ ይሄ በጣም ከባድ ውጊያ ነው። በጣም ዋን ቱ ዋን ነው። በቃ አንድ ለአንድ ነው፣ መገዳደል ነው ማለት ነው። ካለ ጨዋታው አለቀ በቃ። ጉድ ሳይሰማ መስከረም አይጠባሉ። ጭራሽ ጆኒ የሴዶን እግር መስፈር ፈለገ። እግሩ አይደለም የሱ ፓንች ማለት ነው የሰነዘረ ቦክሱ ሲቅር በድምፁ ጨዋታው ያልቃል። ሲገባ ካለ ጨዋታው አለቀ በቃ። ድምፁ ሰው ይጨርሳል። ምቶ ሲቅር ድምፁ ሰው ይጨርሳል። ማርሻላቱ በጭንቅላቱ ተብለው ነበር። ያ ቦክሲንግም ከመጣ ዘርሯለው ችግር የለው ግን የሚለውን ሰምተን እንምጣ እስቲ። የ30 ሰከንድ ንግግሩ እንስማ እስቲ። ሴዶ እኔን ማለት የሚፈልግ ከሆነ ያስተጎቱ ንቃት ሄሊና ከኔ ጋር ፋይት ለማድረግ እድል ከፈለግ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። እየተሳደበ ነው ይሄ ጥቁር አይጥ አላወቀኝም ማለት ነው። ሄ ዩ ጋይ ሚስተር ማርቲኔዝ ኦር ሰምበዲ ለማንኛውም አላወቀኝም። ሴዶ ማን እንደሆነ አላወቀም ማለት ነው። እጄ ሚሳኤል ነው እደፋዋለሁ። አላወቀኝም። you don't know me at all I'm a savage። ሀገር ውስጥም በኔ ይፈምሳል፣ ውጭም በኔ ይፈምሳል። ማይክ ታይሰንም በኔ ነው የሚፈምሰው። ማይክ ታይሰንም አላህ ያሳይ። እሺ አበሻ እንዴት ናችሁ? አማን ነው ፊት ነው። እንግዲህ ያው ኢትዮጵያ ውስጥ ትልቁ ድድር እየጠበቀን ነው። ፊት ለፊት የማርሻል አርት ማለት የሚክስር ማርሻል አርት ንጉሱ ሴዶ ማርሻል አርት የሚገርም ገራሚ ድብድብ ይዞላችሁ እየመጣ ነው የዚህ 4 ወር ውስጥ ማለት ነው። እኛ በነገራችን ላይ ማርሻል አርት ጥርሳችንን የነቀልንበት፣ አገጫችን የተሰበረበት፣ ጥርስ ያራገፍንበት፣ ጭንቅላት ያዞርንበት፣ እግር የሰበርንበት፣ እጅ ያጣመምንበት ነው። ስለዚህ እኛ ሚክስድ ማርሻል አርቱ ላይ ቢያንስ የ13 ዓመት ልምድ ያለን ማለት ነው። ያው ቴኳንዶ ነው መጀመሪያ ብለን የጀመርነው ውያ ነው። ያው አንድ ላይ 20 ዓመት ነው ማለት ነው። 8 ዓመቱ ኢንተርናሽናል ቴኳንዶ ላይ ወጥረን ሰርተናል። እንግዲህ የምታዩት እዚህ ዩቲዩብ ላይ የምታዩት ቪዲዮ፣ ቲክቶክ ላይ የምታዩት ቪዲዮ፣ ፌስቡክ ላይ የምታዩት ቪዲዮ ዝም ብሎ የመጣ አይደለም። አበሻ የሚተቸው አንድ ፑሽ አፕ ሳይችል ነው። ከሚስቱ ጋር እንትን ማድረግ ሳይችል እኮ ነው እኛ የሚተቸው። ምን በቃ አይደለ ከሚስቱ ጋር ማለት ነው እንትን ማድረግ አልቻለውላ እኮ ነው እኛን በ30 ሰከንድ እንደማን ነው እንደሚባለው ልጅ እንደነቃተሊና በ30 ሰከንድ ከሚስቱ ጋር ማይቆዩላ እኛ እየመጣ እኛ ስንት መስዋዕት የከፈልንበት ማርሻል አርት ላይ ሊተች ይፈልጋል ማለት ነው። በ30 ደቂቃ ጨርሷለሁ እያልክ ነው የምራል። በ30 ሰከንድ በ30 ሰከንድ ያርካል ነው የሱ ነው። እኔ 3 ሰከንድ ነው። ኦኬ 3 ሰከንድ ምንድን ነው ድብድብ በ3 ሰከንድ ጨርሰዋለሁ። እንዴት ተማመንክበት ነገር ምንድነው ይላሉ ሰው። ሰርቻለሁ በቃ እድሜ ሙሉ ስሰራ ነበር። ባለፈውም አላመንኩም። ለኛ ድብድብ ብርቃችን አይደለም። ገብቶሻል ብራዘር? ድብድብ ለኛ ብርቅ አይደለም ማለት ለዛ ነው በኮንፊደንስ ነው የገመትከው ነገር ራሱ እንደገመትከው ነው ያለቀውና ሴዶ ስለ ፋይቱ እውነትም ያውቃል እያሉ ነበር ኮሜንት ላይ። እኔ ስለዚህ ነው ያገባኝም። ግን እኔ ምን እንዳለ ታውቃለህ? እኛ ጋር እውቀቱ አለ። የማርሻል አርት እውቀቱ ጥግ ድረስ ነው፣ ነጭ ድረስ ነው ያለው ማለት ነው። ለዛ ነው ይሄ ልጅ ሚክስድ ማርሻል አርት ምንም የሚያውቀው ነገር የለም። ኔፕ ነው ዝም ብሎ ነው እድል ስላገኘ ዝም ብለህ ሚክስድ ማርሻል አርት ነው ብለህ ከዛ ሰፈር አንድ ሰው ከዚህ ሰፈር አንድ ሰው አጋጭተህ ሚክስድ ማርሻል አርት አይባልም። በመሰረቱ ስለ ሚክስድ ማርሻል አርት የሚያውቅ ኢትዮጵያ ውስጥ ማንም የለም ከኔ ውጪ። አንድ እውነት ለምን አልነግርህም? ሚክስድ ማርሻል አርት የሚባለው ነገር ከኔ ውጪ ኢትዮጵያ ውስጥ የሚያውቅ የለም። ኤምኤም የሚባለው ነገር ሌላ ነገር የሚያውቅ ሊኖር ይችላል። ቴኳንዶ አለ፣ ካራቴ አለ፣ ውሹ አለ። እነሱ ራሳቸው ማስተሮች አሉ፣ ግራንድ ማስተሮች አሉ። ሚክስድ ማርሻል አርት ግን ጠንቅቆ እንደኔ የሚያውቀው የለም ኢትዮጵያ ውስጥ። ይሄንን እንድታውቁ ነው አበሻ የምፈልገው ማለት። ከንቃተ ህሊና የተለየ የተሻለ ነገር ምን ሴዶ ያሳየናል? ምን አምነን እንግባው? ምን ታገናኛለህ አንተ? አይ እነሱ ነው የሚሉት። ይሄኛውም ሾርት ቢሆንስ ጨዋታው አንተ ገለባና ፍሬ ታወዳድራለህ እንዴ? እንደው ገለባ እንደው ለሆነ ነገር ይጠቅማል መሰለኝ። ገብቶሃል? ገለባ እንደውም እኮ ለሆነ ገለባና ፍሬ ማለት ነው እኔና እሱ ማለት እኮ። አሁን ምንድነው የሚያስረጃ የሚሰጠን እያሉ ነው ሰዎች። ማስረጃ እዛው ሪንግ ላይ ደሙ ሳፈሶ ታያላችሁ። ሪንግ ውስጥ ደሙ ሲፈስ በደሙ ላይ ስጎትተው ዳኛው ራሱ ነው የሚመታው እየመሰለኝ። ማን ነው ባዳኛው? በቃ የነበረው ቢያስቆመኝ ራሱ አልተወው ልጁን እስከ መጨረሻ ወስጄ ሸክሽኳለሁ ማለት ነው። ያ ነው ብራዘር።